ውድ የቻናሌ ተከታታዮች እናንተ እንዴት ናችሁ? ለእግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ በዚህ ቪዲዮ አዲስ ነገር ላሳያችሁ ነው የመጣሁት። አሁንም እንደምትወዱት ተስፋ አድርጋለሁ። ይህም ማለት የተለያዩ አዮችን እየተጠቀምን ብዙ ስራዎችን እየሰራን እንደምንገኝ ይታወቃል። ሰው በዚህ ቪዲዮ ላሳያችሁ የመጣሁት አሁንም በድጋሚ ክሊምፕ ቻምፕ የተባለ ኤአይ ላስተዋወቃችሁ ነው የመጣው። ይህ እጅግ ገራሚ የሆነ የሚጠቅም ስራን አሁንም ቀለል አድርጎ የራሳችንን ስራ እንድንሰራ የሚያደርግ ኤአይ ነው። ስለዚህ እናንተም እንደምትጠቀሙበት ተስፋ አደርጋለሁ። ስለዚህ ይህ እንዴት ነው የሚሰራው ነው። ስለዚህ ይህ ብዙ ፕላትፎርሞች ያሉት ብዙ ስራዎችን የሚሰራ ኤአይ ነው። ከሌሎች ኤአይ ለየት የሚያደርገው በአንድ ፕላትፎርም ብዙ ስራዎችን እንደምንፈልገው አይነት ስራ እየመረጥን የምንሰራበት ኤአይ ነው ማለት ነው። ስለዚህ ይሄ ምን ይሰራል የሚለውን ስንመለከት የመጀመሪያው ቴክስትን ወደ ስፒች የሚቀይር ነው። ቴክስትን ወደ ስፒች ማንኛውንም በዚህ ዓለም ያሉ ቋንቋዎችን ከአንዱ ቋንቋ ወደ ሌላ ቋንቋ ትራንስፈር እያደረግን እዚህ ጋር ዜናዎችን የተለያዩ መነባንብ ቢኖሩን እነዚህን በቀላሉ ማስነበብ እንችላለን ማለት ነው። ይህን ኤአይ ተጠቅመን ለምሳሌ በዩቲዩብ ላይ፣ በቲክቶክ ላይ፣ በማንኛውም ፕላትፎርም ፌስለስ ስራዎችን መስራት ብትፈልጉ ይህን መጠቀም ትችላላችሁ። ማታ ወደ ቪዲዮ ነው የምወስዳችሁ። እናንተ ግን ፕሊስ ላይክ እና ሼር ማድረጋችሁን አትረሱ። ምክንያቱም ይህ ቪዲዮ ለሌሎች የሚደርሰው በእናንተ ላይክ እና ሼር የተመሰረተ ነው ማለት ነው። ስለዚህ ቀጥታ ወደ ቪዲዮ ልወሰዳችሁ። እንደተለመደው የመጀመሪያው ስራ ያላችሁን ብራውዘር መክፈት ነው የሚሆነው ማለት ነው። ስለዚህ የመጀመሪያው ስቴፕ ይህን ብራውዘራችሁን ከፈለጋችሁ ክሮምን ከፈለጋችሁ ማይክሮሶፍት ኢጅን ክሊክ አድርጋችሁ መግባት ነው። ስለዚህ እኔ በማይክሮሶፍት ኢጅ ላሳያችሁ። ስለዚህ ይህ ኢንተርፌስ እንደመጣላችሁ ክሊምፕ ቻምፕ ብላችሁ ትጽፋላችሁ። እዚህ ክሊምፕ ቻምፕ። ስለዚህ ክሊምፕ ቻምፕ እንዳላችሁ ይሄ ይመጣል። ስለዚህ ይችን ወይም ኤንተር ማለት ትችላላችሁ። ይችን ክሊክ ታደርጋላችሁ ማለት ነው። ስለዚህ ይችን ፈልጋችሁ ይቺ ሎጎ ያለችበት ኩዊክ ኤንድ ኢዚ ቪዲዮ ኤዲተር ክሊምፕ ቻምፕ ይላል። ስለዚህ ይሄ ደስ የሚለው ነገር ሪካርድ ማድረጋችሁ ስትጨርሱ ወይም ቴክስቱን አስነብባችሁ ስትጨርሱ እዛው ላይ ኤዲት አድርጋችሁ እንድትጨርሱ የሚፈቅድ ፕላትፎርም ያለው እጅግ ገራሚ ኤአይ ነው ማለት ነው። ስለዚህ ይችን ክሊክ ታደርጋላችሁ። ይችን ክሊክ ካደረጋችሁ በኋላ ይሄ ኢንተርፌስ ይመጣል። ስለዚህ ሁለት አማራጭ ያለ ሳይን ኢን ኤንድ ትራይ ፎር ፍሪ ይላል። ስለዚህ በኢሜይላችሁ መግባት ከፈለጋችሁ ሳይን ኢን ብላችሁ ኢሜይላችሁን አስገብታችሁ መግባት ትችላላችሁ። አይ ትራይ ፎር ፍሪ የሚለውንም መርጣችሁ መግባት ትችላላችሁ። ስለዚህ ሁለቱም ተመሳሳይ ነው። ከገባችሁ በኋላ ያለው የሚመጣው ፕላትፎርም ማለት ነው። ስለዚህ ትራይ ፎር ፍሪ የምትለውን ክሊክ ማድረግ ትችላላችሁ ማለት ነው። ይሄ መጣ። ስለዚህ ይሄ ሲመጣ እዚህ ቴክስት ቱ ስፒች የምትለውን በማየት ትራይ ቱ ኢት የምትለውን ክሊክ ታደርጋላችሁ። ይሄ መጣላችሁ። በግራ ሳይድ ያሉ ብዙ ፊቸር ያሉት ኤአይ ነው። ስለዚህ የመጀመሪያው ስክሪን ኤንድ ካሜራ ይላል። ስለዚህ ይህን ስትነኩት እናንተም ሪካርድ ትሆናላችሁ በካሜራ እየታያችሁ እና የኮምፒውተራችሁ ስክሪን ሙሉ እንዲታይ ከፈለጋችሁ ይሄን ትነካላችሁ ማለት ነው። ስለዚህ ሁለተኛው ስቴፕ ደግሞ ካሜራ። ስለዚህ እናንተ አሁንም እየታያችሁ የምታወሩት ከምስላችሁ ጋር ሲደመር አድርጎ ያመጣላችኋል። ይህ ስክሪን የሚለው ደግሞ ድምጻችሁንና የኮምፒውተራችሁን ስክሪን እንዲታይ የሚያደርግ ነው። አውዲዮ ደግሞ እንዲሁም ድምጻችሁን ሪካርድ ማድረግ ብትፈልጉ ሪካርድ እያደረጋችሁ ማስገባት ወይም ስራችሁን መስራት ትችላላችሁ ማለት ነው። አሁን ይኸው ቴክስት ቱ ስፒች ትላለች። ቴክስት ቱ ስፒች የምትለውን ክሊክ ታደርጋላችሁ።
ይሄው ይሄን ክሊክ ካደረጋችሁ በኋላ ይሄው ይሄ ይከፈትላችኋል ማለት ነው። ያ ማለት የምታወሩት ነገር ወይም የሚነበበው ከዚህ ጋር በአውዲዮ መልክ ይቀመጣል ማለት ነው። ስለዚህ ይሄ እንደመጣላችሁ ቴክስት ቱ ስፒች የሚለውን ከነካችሁ በኋላ በዚች በቀኝ ሳይድ ይቺ ትታያለች። ስለዚህ ይቺን ክሊክ ማድረግ ክሊክ ስታደርጉ እነዚህ ነገሮች ይመጣሉ ማለት ነው። ስለዚህ እነዚህ ከመጡላችሁ በዓለም የሚገኙ ቋንቋዎች በሙሉ እዚህ ይገኛሉ ማለት ነው። ስለዚህ በእንግሊዘኛ ከሆነ የምትፈልጉት ዩናይትድ ስቴትስ የምትለውን ይችን ክሊክ አድርጋችሁ ይሄ ቮይስ ነው። ለምሳሌ እዚህ ብዙ ቋንቋ እንዳሉ ላሳያችሁ። ይኸው ሙሉ እነዚህ በዓለም የሚገኙ ቋንቋዎች አሉ ማለት ነው። ስለዚህ እኛ የምንፈልገውን ቋንቋ ሴታፕ ማስተካከል እንችላለን። ይኸው ብትፈልጉ አማርኛ አለና እኛም ቋንቋ እዚህ ጋር ይገኛል። ስለዚህ መርጣችሁ ክሊክ ማድረግ ትችላላችሁ። ግን እኛ ብዙ አይነት ቋንቋ ቢኖርም አይመለከተንም። ወይ አማርኛ ወይም ኦሮምኛ ብቻ ኢትዮጵያ ውስጥ ያሉ ቋንቋዎችን መጠቀም ትችላላችሁ ማለት ነው። ስለዚህ ይሄ እንግሊዘኛ የሚለውን እስኪ መጀመሪያ በእንግሊዘኛ ላሳያችሁና እንግሊዘኛ የሚለው እንዳለ ባይ ዲፎልት ይቀመጣል። ቮይስ ደግሞ አሁንም የሚያነቡልን ሰዎች ከዚህ ተዘርዝረዋል ማለት ነው። ስለዚህ እናንተ እየመረጣችሁ ቼክ የሚመቻችሁን ማድረግ ትችላላችሁ። እነዚህ በሙሉ አንባቢ ናቸው ማለት ነው የምንሰጣቸውን ቴክስት። ስለዚህ እነዚህ ሁሉ አሉ። ስለዚህ አሁን እዚህ ጋር ዋናው ነገር የምናስነበው ቴክስት የት አለ ነው። ይህን ይችን ከነካችሁ በኋላ ወደታች ስክሮል ስታደርጉ ይሄው መጻፊያ ቦታ ይመጣል ማለት ነው። ስለዚህ እዚህ ነው ቴክስቱን የምናስገባው ማለት ነው። ስለዚህ እዚህ ቴክስቱን አስነብበን መጨረስ ስንፈልግ መጀመሪያ እንደነገርኳችሁ የምንፈልገውን ቴክስት ከዚህ እናስገባለን። ስለዚህ አሁን ቴክስት እንኳን አይዲያ ቢጠፋን አሁን ጋዜጣ ምናምን የሆነ ጆርናል ልንሰራ ብንፈልግ አይዲያ አሁንም በኤአይ ማግኘት እንችላለን ማለት ነው። ስለዚህ አይዲያ ማፍለቅ ወይም ማመንጨት ቢያቅተን ማንኛውም ነገር ከኤአይ ነው የምንጠይቀው ማለት ነው። ስለዚህ አሁንም ሌላ ታብ ከፍታችሁ ለምሳሌ እናንተ ለማሳየት ዲፕሲክ ላይ መፈለግ ትችላላችሁ ወይም ዲፕሲክ እንዲሰጣችሁ መጠየቅ ትችላላችሁ ማለት ነው። ለምሳሌ እስኪ ፕሊዝ give me the history of Africa ብትሉ ይህን ሰርች ሳደርጉ ይሰጣችኋል ማለት ነው። ስለዚህ ይሄ ከሰጣችሁ በኋላ ስለዚህ አይዲያ ቢጠፋብን እንኳን እያደረግን መቀበል እንችላለን ማለት ነው። ይሄ እናንተን ለማሳየት የተወሰነውን ፓርት ሰሌክት አድርጌ ልውሰድ። ያው ይችን ማስነበብ ብፈልግ ኮፒ አድርጋችሁ ትችላላችሁ። አሁንም ወደ ቅድሙ መመለስ አለባችሁ። ታይትል ቪዲዮ ይላል። ስለዚህ ይሄን ወደዚህ ትገባላችሁ። ይኸው ከዚህ ጋር ነው የምናስነበውን ቴክስት ኮፒ አድርጌ የመጣሁትን ወይም አድርጋችሁ የመጣችሁትን ከዚህ ማስገባት አለባችሁ። ፔስት። ይህን ካደረጋችሁ በኋላ ታስነበቡት ነገር ገብቷል። ስለዚህ ይኸው የሚነበበው በእንግሊዘኛ ነው። ቮይስ እየመረጣችሁ ለምሳሌ አዳ መልቲንጓል የሚለውን ክሊክ አድርጋችሁ ማየት ትችላላችሁ። ስለዚህ ካደረጋችሁ በኋላ እዚህ ፕሪቪው ሴቭ ከማድረጋችሁ በፊት መጀመሪያ መስራት ከፈለጋችሁ ይኸው እዚህ ጋር አለ። ይሄን እስኪ እንስማው እንዴት እንደሚያነበው። Africa is widely recognized as the birthplace of humanity, with the earliest hominids, such as Australopithecus and Homo habilis, emerging in East Africa. By around 200,000 years ago, Homo sapiens, modern humans,
appeared in Africa and later migrated to other. እየሰማችሁት ነው። በጣም የሚገርም አድርጎ ያነብልናል ማለት ነው። ለምሳሌ ይሄ ካልተመቸን አሁን አዳ አንባ ነበረች። ሌላውን ደግሞ ቼክ እናድርግ። ስለዚህ ወደ ታች ትሄዳላችሁ። ይሄንም አሊሲዮ የሚለውን እስኪ እንስማው። አሁንም ይኸው ፕሪቪው ትላላችሁ። Africa is widely recognized as the birthplace of humanity, with the earliest hominids, such as Australopithecus and Homo habilis, emerging in East Africa. By around 200,000 years ago, Homo sapiens, modern humans, appeared in Africa and later migrated to other continents. Rock art, e.g., in the Sahara and southern Africa, and early tools provide evidence of advanced prehistoric cultures. ስራችሁን መስራት ትችላላችሁ ማለት ነው። እስኪ አሁን ደግሞ አማርኛ እናስነብበው ማለት ነው። ስለዚህ አሁንም ለምሳሌ አማርኛ ጽሑፍ አሁንም የሆነ አይዲያው ቢጠፋ እንዴት እንደምናገኝ አሁንም ከዚህ በፊት የሰራሁላችሁ ቪዲዮ ነበረ። ቀጥታ ይሄን ወደ አማርኛ ትራንስሌት ማድረግ እንችላለን ማለት ነው። ስለዚህ አዲስ ታብ ትከፍቱና ጉግል ኤአይ ስቱዲዮ ጉግል ብላችሁ ጉግል ኤአይ ስቱዲዮ ብላችሁ ጽፋላችሁ። እዚህ ጉግል ኤአይ ስቱዲዮ ብላችሁ ጽፉ። እቺ ትመጣለች። እቺን ክሊክ ታደርጋላችሁ። ይሄን ክሊክ እንዳደረጋችሁ ይሄው ይሄን ትነካላችሁ። ስለዚህ ከእንግሊዘኛ ወደ አማርኛ እንዴት መቀየር እንደምንችል ከዚህ በፊት ብዙ ስራዎችን ሰርቻለሁ። እኔ ቀይሬያለሁ። ስለዚህ ሂስትሪ ውስጥ አገኘዋለሁ። ሂስትሪ የሚለውን ክሊክ ታደርጋላችሁ። ይሄው ብዙ ቋንቋዎች ከአንዱ ወደ አንዱ ትራንስሌት እንዴት እንደሚደረጉ ብዙ ነገር ሰርቻለሁ ከዚህ በፊት። ግን አሁን የፈለኩት እንግሊዘኛን ወደ አማርኛ ነው። ይሄው ኢንግሊሽ ቱ አማሪክ የምትለውን እቺን ክሊክ ታደርጋላችሁ። ይሄን ክሊክ እንዳደረጋችሁ ይሄ ከዚህ በፊት የቀየርኩት ነው። ዛሬ ግን አዲስ ነው። አሁን ኮፒ አድርጌ ይዤ የመጣሁት ጽሁፍ ስታርት ቱ ታይፒንግ ፕሮምፕት ከምትለው ጋር ፔስት አድርጋለሁ። ፔስት ካደረጉት በኋላ ይሄው ገባልኝ። ይሄው አፍሪካ ኢዝ ዋይድሊ ሪኮግናይዝድ ይላል። ስለዚህ ይህን ወደ አማርኛ እንቀይር ወራል ትላላችሁ። በጣም ደስ የሚሉ ኤአይዎች አሉ። ምን ሁሉም ነገር ቀላል ነው በአሁኑ ሰዓት። ስለዚህ እኛ ማየትና መስራት መተግበር ነው የሚጠበቅብን ማለት ነው። አሁን ጄነሬት እያደረገው ነው ሊቀይረው። ይሄው እሺ አለ። ይሄው ቀይሮልናል። አሁን እቺን ጽሁፍ ማስነበብ ብፈልግ እዚህ ሰሌክት አድርጌ እይዛለሁ። ይሄን ኮፒ እላለሁ። አሁን ወደ ቅድሙ ነው የምወስዳችሁ ወደ የሚያነብልን ፕላትፎርም ማለት። ስለዚህ ይቺን ትለካላችሁ ወደ ክሊፕ ቻርት ትመለሳላችሁ። ስለዚህ እዚህ ጋር ነው የምናስገባው ቴክስት። ይሄው ፔስት ትላላችሁ። ይሄው ገባና አፍሪካ የሰው ልጅ መገኛ እንደሆነች በሰፊው ይታወቃል። ያያችሁ ቅድም የነበረው እንግሊዝኛ ወደ አማርኛ ቀየርኩ። ስለዚህ አሁን የላይኞችን ነው ማስተካከል ያለብን ነገር። ስለዚህ እንግሊዝኛ ነው አማርኛ እንዲሆን የፈለግነው። ያው አማርኛ የሚለው ነው አምሃሪክ ላንጉጅ የሚለው መጠበቅ አለባችሁ። ታች ስክሮል ስታደርጉ ያው አምሃሪክ ኢትዮጵያ የምትላለች ነው። እዚህ ጋር ማንም የማይገኝ ቋንቋ የለም። ስለዚህ አማርኛ የምትለውን ክሊክ አማርኛ ክሊክ ካደረጋችሁ በኋላ ይኸው እዚህ አድቫንስድ የሚል አለ። አድቫንስድ ባይ ዲፎልት ልትተውት ይመረጣል ማለት። ስለዚህ ሲነበብ እነዚህ ነገሮች ይመጣሉ። ዲፎልት የሚለው አለ። ይኸው ኤክስትራ ሎው ሚዲየም ሃይ ኤክስትራ ሃይ የሚል አለ። ስለዚህ ይህ ፕላትፎርም እንዳለ ባይ ዲፎልት እንድትተውት ይመከራል። ስለዚህ ምንም ማስተካከል አይጠበቅባችሁም። ስለዚህ አማርኛ ካደረጋችሁ በኋላ አሁን ቮይስ ነው የሚፈልገው። ስለዚህ ይህን ሴራ ካስተካከላችሁ በኋላ አሁንም ቅድም እንዳደረግነው እዚህ ማዳመጥ እንችላለን መጀመሪያ ማለት ነው።
ስለዚህ ፕሪቪው እንትሮን ክሊክ ስታደርጉ ያነባዋል። አፍሪካ የሰው ልጅ መገኛ እንደሆነች በሰፊው ይታወቃል። ቀደምት የሰው መሰል ፍጡራን እንደ ኦስትራሎፒቲከስ እና ሆሞ ሃቢሊስ ያሉ በምስራቅ አፍሪካ ብቅ ብለዋል። ከ200 ዓመታት በፊት ገደማ ሆሞ ሳፒየንስ ዘመናዊ ሰው በአፍሪካ ብቅ ብለው በኋላም ወደ ሌሎች አህጉራት ተሰደዋል። የድንጋይ ላይ ሰሎች ለምሳሌ በሰሃራ እና በደቡብ አፍሪካ እና የጥንት መሳሪያዎች የላቁ የቅድመ ታሪክ ባህሎች መኖራቸውን ያመለክታል። ያው በዚህ መልኩ ያለብንላል። ስለዚህ እንዲህ ያደረግን ስራዎችን የራሳችሁን ስራ መስራት ትችላላችሁ ማለት ነው። ካነበበላችሁ በኋላ ይህን አውዲዮ ለተለያየ ፐርፐስ ትጠቀሙታላችሁ ማለት ነው። ድምፁን ካገኛችሁ በኋላ ቪዲዮ አቀናብራችሁ የራሳችሁን ስራ እንደነገርኳችሁ መስራት ትችላላችሁ። ስለዚህ ይሄ ከጨረሰ በኋላ አንብቦ ከጨረሰ በኋላ የመጨረሻው ስቴፕ ሴቭ ነው የምትሉት ማለት ነው። ሴቭ አደረገልን። አሁን ይኸው በአውዲዮ መልክ አስቀመጠልን። ስለዚህ አሁንም ይሄን ነው እንግዲህ ድምፁን ወደ አውዲዮ የቀየረልን። ስለዚህ ይሄን አሁንም ድጋሚ መስማት ከፈልጋችሁ ይችን ክሊክ ታደርጋላችሁ። አፍሪካ የሰው ልጅ መገኛ እንደሆነች በሰፊው ይታወቃል። ቀደምት የሰው መሰል ፍጡራን እንደ ኦስትራሎፒቲከስ እና ሆሞ ሃቢሊስ ያሉ በምስራቅ አፍሪካ ብቅ ብለዋል። ከ200 ዓመታት በፊት ገደማ ሆሞ ሳፒየንስ ዘመናዊ ሰው በአፍሪካ ብቅ ብለው በኋላም ወደ ሌሎች አህጉራት ተሰደዋል። የድንጋይ ላይ ሰሎች ለምሳሌ በሰሃራ እና በደቡብ አፍሪካ እና የጥንት መሳሪያዎች የላቁ የቅድመ ታሪክ ባህሎች መኖራቸውን ያመለክታል። ይኸው እንዲያድርጉ ያነብልናል። እንዲህ አድርጉ ካነበበልን በኋላ የመጨረሻው ስቴፕ ይሄን ዳውንሎድ ማድረግ ነው ማለት የሚጠበቅበት። ስለዚህ ይሄን ከጨረሰ በኋላ ይችን ኤክስፖርት ምትለውን መንካት አለባችሁ። ስለዚህ ኤክስፖርት አድርገው አሁን ደስ የሚለው በኳሊቲ በ480 ፒክስል በተለያዩ ነገሮች የሚያስመርጠን አለ። ስለዚህ ከፍተኛ ቁጥሩን ስትመርጡ ጥሩ አድርጎ ወይም ጥራት ያለው ድምፅ አድርጎ ያወጣላችኋል ማለት ነው። ስለዚህ ይህን 180 የሚለውን 180 የሚለውን ከፍ ታደርጋላችሁ። አሁን ኤክስፖርት አድርጎ ዳውንሎድ ላይ ሊያስቀምጥልን ፕሮሰሱን ጀምሯል ማለት ነው። ደስ የሚለው ነገር በፍጥነት ነው ዳውንሎድ የሚያደርግልን። ይኸው ዳውንሎድ እያደረገው ይገኛል ማለት ነው። ይኸው ጨረሰልን። ስለዚህ ይህችን አውዲዮ ለምትፈልጉት ስራ ማዋል ትችላላችሁ ማለት ነው። ስለዚህ ይህን ይመስላል በዚህ ቪዲዮ ያየነው። ውድ ተከታታዮች እጅግ እንደሚጠቅማችሁ ተስፋ አድርጋለሁ። ከጠቀማችሁ ደግሞ አሁንም ሌሎችን ይጠቅማል ብላችሁ ካሰባችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። አሁንም በሌላ አዲስ ቪዲዮ እስክመጣ ድረስ መልካም ጊዜ። ቻው።